በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን እንግዲህ በአራቱም ማዕዘናት አቅጣጫዎች ያላችሁ ሀገር ውስጥ ውጭ ሀገር ያላችሁ ይህንን ቪዲዮ የምትመለከቱ ውድ ኦርቶዶክሳውያን እንዲሁም ደግሞ በተለያየ እምነት ውስጥ የምትገኙ ነገር ግን በየቤታችሁ ልዩ ልዩ ችግርና ደዌ እንቆቅልሽ እንዲሁም የተለያዩ አይነ ስውር የማይሰሙ አንካሶች ያሉ ከሆነ በዚህ በታምረኛው ቅዱስ ጊዮርጊስ በርሜል ጸበል መተው በመጠመቅ ከየትኛውም እስራታችሁ መፈታት እንዲችሉ ላሳስባችሁ ወዳለሁ። ሌላኛው በጣም የደነቀኝ በጣም ያስገረመኝ ምንድነው ይሄ ታምራዊው ጸበል በዓለም ላይ እስካሁን ያሌለና ያልተገኘ ሆኖ ተገኝቷል ማለት ነው። እጅጉኑ በጣም የተቀደሰ ነው። ልክ 40 ደቂቃ ጠብቆ ነው ይህ ጸበል የሚወጣው። በዚህ ሰዓት በዚህ ቦታ ላይ ተገኝተው የሚጠመቁ ተጠማቂያን ደግሞ ከደዌያቸው ከበሽታቸው ከእንቆቅልሻቸው ፈተው ብዙዎቹ ለምስክርነት በቅተዋል። ለቅዱስ ሰማዕቱ ጊዮርጊስ የክብር ምስጋና ይድረሰውና ማለት ነው። እንወዳችኋለን፣ እናመሰግናለን። እስከመጨረሻው ከኛ ጋር ቆዩ። ሰማዕቱ በያላችሁበት ስፍራ ሁሉ ይጠብቃችሁ። ሰላም ቆዩልኝ። በጣም የሚገርማችሁና በጣም የሚደንቃችሁ 3 ጊዜ ነው የሚወጣው። በአብ ይወጣል፣ በወልድ ይወጣል፣ በመንፈስ ቅዱስ በአንድ አምላክ በሶስቱ ስላሴ ይወጣል ማለት ነው። እስከመጨረሻው ተከታተሉት።